مسكن بزي مركز قناة شير لايك سبسكرايب ማድረጉን አትርሱ ወጀዛኩሙላህ ኸይረን ሹክራን ለኩም አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? እኔ ጋር አልሐምዱሊላህ። ዛሬ የምንሰራው ሙሰከን ዶሮ ሰድር እንደዚህ መልክ እቀቅለዋለሁ። የዶሮ ሰድር ነው። ከዛ ከዶሮ ሰድር ደግሞ የምንጨምርበት ነገር አብሮ የሚበስለው ትንሽ ፈሰን እንቀባለን። እዚህ ጋር እንደምታዩት የሎሚ ቅጠልና ሄል ድንብላል ፍሬውን አብረን ይቀቀላል ማለት ነው። ጋር ሙሰከኑ ዲያይ ዶሮ ጨርሰናል። ተብለን አውጥተናል፣ ቀቅለናል። አሁን እንደዚህ ፍትፍት እናረጋለን ማለት ነው። አጥንቱን አወጣ። እዚህ ጋር የወይራ ዘይት ወይም ደግሞ ዘይቱን ለሙሰከን የሚያስፈልጋቸው ነገሮች እዚህ ጋር ዘይቱን አድርገን ዘይቱን በተፈጥሮ ቶሎ እንትን ስለሚል ቶሎ ብላችሁ ነጭ ሽንኩርትና ጅንጅብሉን የምትጨምሩት ማለት ነው። እንደሚግል አጠብቁ። እዚህ ጋር እንደምታዩት ነጭ ሽንኩርትና ጅንጅብል አብሬ እየወቀጡት ነው። ስለዚህ ነጭ ሽንኩርት ቶሎ ስለሚቃጠል ዘይቱን ቶሎ ጋል ይል ስለሚል ነጭ ሽንኩርት ጨምሬበታለሁ ማለት ነው። ነጭ ሽንኩርትና ጅንጅብል አብሬ እየወቀጡት ያቻለሁ። እንደዚህ ጋር ካለልን በኋላ የምንጨምረው እንደዚህ ከሆነ በኋላ ሽንኩርቱን በረጅሙ እንቆርጠዋለን። ታዩት እዚህ ጋር ጨው ከሙን ጨውና ክዝበራ ፓውደር ፍልፍል አስወጥና ማጂ ከአብ ግማሽ ማለት ነው። እዚህ ጋር እንደምታዩት ዶሮውን እንደዚህ ብትን አድርገነዋል። እዚህ ጋር ደግሞ የምንጨምረው የራሱን የቀቀልንበት ውሃ ነው። ቢስሚላህ የቀቀልንበት ውሃ እንደዚህ የቀቀልንበት ውሃ ካረግነ በኋላ ዶሮውን ደግሞ እንደዚህ በደንብ አድርገነዋል። ከሆነልን በኋላ ሎሚ ፍሬሽ ወይም ደግሞ ማንኛውም ሎሚ አንድ ሲኒ ወይም ደግሞ ትልቅ ብዙ ምስር ከሆነ አንድ ሲኒ፣ ብዙ ማሰር ከሆነ ደግሞ አንድ ትልቅ ማንኪያ እንዳታስገቢ። አሁን የጀመርኩት ቀዩ ሰማቅ ይባላል። ሰማቅ ለሰላጣ የሚገባው ሰማቅ ሙሰከን የሚሰራበት የዚህኛው ኩብዝ ነው እንደምታዩት ነው። ከዛ ይሄንን አውጥተን እንቆርጠዋለን። ከዛላችሁ ይሄን እንደልጅ ዳርዳሩን ቆርጬ ያወጥቻለሁ። እቺኛውን እዚህ እየቆራረጥናት ስፔሻሊስት አሻይታ ላይ ምን አታሩ እንደ ካሜራውን ችግር አለ። ላይቭ ነው ሰብስክራይብ አድርጉ። ለማይነን ያ እንደዚህ የምታዩት የሰራሁት እንትን ነው። የመጣጣይ ቃና ነው። እዚህ ጋር ያረኩት ዱቄት ነው። ዱቄት በጥብጬው ነው እንጂ ሌላ ነገር አይደለም። ይሄን ደግሞ እዚህ የዱቄት የተበጠበጠው እንትን እንዳይልብን ነው። ብስሚላህ ዳርዳሩን ቁርጥ አድርገን እናወጣታለን። በኩል ልትሆን ማለት ነው።
ይሰካል እንዳይበዛባት የኛ ሀገር አንዱ ባላገር ዘመቻ እንዲያረጉ እኮ ነው ፍራንክ ያደረጓቸው። ጎባድ ንግስት አንድ ጓደኛ በጣም ይመክረኝ እንጂ ይህን ድምፅ ሰምተው ሙሰቀሉንም አያዩት። አረ እንብላበት ሰሙ አንቺ ስሙን እኮ ግን ጣልጣላገሽ ነው ሻይ ስታገኝ ጊዜ ነው ሻይ እኮ ቢያፈላል ሞዴል እንደምታዩት ሙሰከኑን ጨርሰንለታል። ሙሰከኑን በፈረን ልናስገባ ስንል በዘይት ዘይቱን ወይም ደግሞ በወይራ ዘይት እንደዚህ ቀባ አድርገናል ለ10 ደቂቃ 5 ደቂቃ በቃ አይታችሁት ቃላ ካላ ማውጣት ብቻና ብቻ ነው ማለት ነው። እንደምታዩት ሙሰከኑን ጨርሰንለታል። ሙሰከኑን በፈረን ልናስገባ ስንል በዘይት ዘይቱን ወይም ደግሞ በወይራ ዘይት እንደዚህ ቀባ አድርገናል ለ10 ደቂቃ 5 ደቂቃ በቃ አይታችሁት ቃላ ካላ ማውጣት ብቻና ብቻ ነው ማለት ነው። ምንድነው ቻይኒዝ የሚቀቀለው? ቻይናው የሚመረው ካሳ ጋር የሚበላው እዚህ ጋር አሁን ወደ ፈረን ስለምናስገባው ወይራ ወይም ደግሞ ዘይቱን እንደዚህ ትንሽ ፈሰን እንቀባዋለን። ፈረን ዶግሰናል ማለት ነው። ሁሉም ቦታ እናደርሰዋለን። ከታች ነው የለኮስኩት መጀመሪያ እንደምታዩት ሮብ ነው። ሮብና ጨው፣ ፍልፍል አስወጥና ሁሙስ ይሄንን ያደረግንበት። የተረፈው ደግሞ ሽንኩርት ጠብስ ተደርጎ በሽርምርሚ ተቆርጦ ማለት ነው። እንደዚህ ከሆነ በኋላ እንደገና ባቅዳኖስ፣ ይሄኛው ባቅዳኖስ ነው። ቆልጬ ስላስቀመጥኩት ነው። ባቅዳኖስ ሙሰከን በዚህ መልክ እያጠናቀቅ ነው እንሄዳለን ማለት ነው። ከዛ ደግሞ ሰማቅ ነው የሰራሁለት። ሰማቅ ለሰላጣ የሚጨመረው በዚህ መልክ አጠናቀናል። ሼር፣ ላይክ፣ ሰብስክራይብ ማድረጉን አትርሱ። ወጀዛኩሙላህ ኸይረን። ሙሰከን በዚህ መልክ አጠናቀናል። ሼር፣ ላይክ፣ ሰብስክራይብ ማድረጉን አትርሱ። ወጀዛኩሙላህ ኸይረን። ሹክራን ለኩም